ሰላም ጤና ይስጥልን ውድ ኢትዮጵያውያን፣ በዚህ የዩቲዩብ ቻናል ላይ ስለ ትዳር፣ ስለ ህይወት፣ ስለ ጤና፣ ስለ ፍቅር እናወራለን፣ ሀሳብ እናነሳለን፣ እንወያያለን እና ደስተኛ ህይወት የምንመራበት አስደሳችና አስተማሪ ምክር ሀሳቦችን የምናደርሳችሁ ይሆናል። ይህንን ቻናል ሰብስክራይብ እንዲሁም ደግሞ ከጎን ያለችውን የደውል ምልክቷን በመጫን ይህንን ቪዲዮ ደግሞ ላይክ ማድረጋችሁን እንዳትረሱ። በዛሬው ፕሮግራም ያስተምራል፣ ይጠቅማችኋል ያልነውን ሀሳብ ይዘን መጥተናል። ለዛሬ ይዘንላችሁ የመጣነው ፕሮግራም ወንዶች ወሲብ ላይ ረዥም ሰዓት ሳትጨርሱ መቆየት ትፈልጋላችሁ። ለዚህም መፍትሄ ይዘናል። ብዙ ሰዓት ለመቆየት የግድ መጠቀም ያለባችሁ ፖዚሽን አለ እና ለረዥም ሰዓት ሳትጨርሱ መቆየት የምትፈልጉ ከሆነ አሁን የምነግራችሁን ፖዚሽኖች ከተገበራችሁ በጣም ውጤታማ ትሆናላችሁ። ወንዶች በግንኙነት ጊዜ ቶሎ እንዳትጨርሱ ሴቷን እንድታስደስቱ የሚያደርግ ሶስት አስገራሚ ፖዚሽን እንመለከታለን ማለት ነው። ብዙ ጊዜ ወንዶች ሴቷን ሳያስጨርሷት ወዲያውኑ ስሜታቸው ቅርብ ሆኖ ወዲያው ይረጫሉ። እናም ደግሞ ሴቷ የወሲብ እርካታ ሳታገኝ ግንኙነቱ ይፈጸማል ማለት ነው። ሴቶች ወሲብ በሚፈጽሙበት ጊዜ ለመርካት ረዘም ያለ ጊዜ ይፈልጋሉ። ምክንያቱም ሴቶች እርካታ ጫፍ ላይ ለመድረስ ወሲብ ላይ መቆየት የግድ አስፈላጊ ነው ማለት ነው። ስለዚህ ወሲብ ላይ ያለ መቆየት ችግር ለመቅረፍ የሚረዷቸው እጅግ በጣም ወሳኝ የሆኑ ሶስት አይነት ፖዚሽኖች አሉ። እነሱን እነግራችኋለሁ ማለት ነው። በእርግጠኝነት አሁን የምነግራችሁን ሶስት ፖዚሽን በትዳር በፍቅር ግንኙነት በምታደርጉበት ጊዜ ከተጠቀማችኋቸው እናም ውጤታማ ትሆናላችሁ። እነዚህን ፖዚሽኖች ከተጠቀማችሁ የትኛዋንም ሴት የእርካታ ጫፍ ላይ ማድረስ ትችላላችሁ። እናም ረዘም ላለ ደቂቃ እነዚህን ፖዚሽኖች በመጠቀም መቆየት ትችላላችሁ ማለት ነው። በቅድሚያም ግን በዚህ የዩቲዩብ ቻናላችን ላይ በማህበረሰቡ ዘንድ የማይነገሩ የማይወሩ ነገር ግን እጅግ ትዳር ላይ ችግር የሚፈጥሩ ጉዳዮችን እንፈታለን። በወሲብ አለመጣጣም ምክንያት የብዙ ትዳር ሲፈርስ ተስተውሏል። እናም ይህን ችግር ከወዲሁ ለመቅረፍ ስለ ትዳር፣ ስለ ፍቅር፣ ስለ ወሲብ መማርና መወያየት የግድ ይለናል ማለት ነው። ስለዚህ እነዚህን ሀሳቦች እያነሳን እንማማራለን፣ እንወያያለን ማለት ነው። ስለዚህ ሰብስክራይብ በማድረግ የደውል ምልክቷን ተጭናችሁ ቤተሰብ እንድትሆኑ በአክብሮት ጋበዝናችሁ። መጀመሪያ ደረጃ ላይ የምንመለከተው ወንዶች ለረዥም ደቂቃ ሳትጨርሱ እንድትቆዩ የሚያደርጋችሁ ወሳኝ የወሲብ ፖዚሽን ሴቷ ከላይ ሆና እናንተ ከስር ሆናችሁ የምትፈጽሙት የወሲብ ፖዚሽን እጅግ በጣም ምርጥ ፖዚሽን ነው። ምክንያቱም ሴቷ ከላይ ሆና ግንኙነት በምትፈጽሙበት ጊዜ ወንድ ልጅ በፈለገው መጠን ከስሜቱ ተከልክሎ ማለት ስሜቱን መቆጣጠር ወይም ደግሞ ስሜቱን ለማስጨረስ የሚችልበት ሁኔታ ይገባደዳል ማለት ነው። ምክንያቱም ሴቷ በራሷ ስሜት ስለምትሄድ የወንዱን ስሜት ስለማትከተል የራሷን ስሜት እየተከተለች ግንኙነት ስለምትፈጽም ወንዱ ሊጨርስ አካባቢ እሷ ልትዘገይ ትችላለች። እሷም ደግሞ በምትፈጥንበት ሰዓት ወንዱ ገና ስሜቱ እየመጣ ሊሆን ይችላል ማለት ነው። ስለዚህ የራሷን ስሜት ስትከተል ወንዱ የመቆየት እድሉ በጣም ይጨምራል ማለት ነው። ሌላኛው መሰረታዊ ነገር ደግሞ ወንዶች ከታች ሆነው ሙሉ በሙሉ ትኩረታቸው ወሲብ ላይ እንዳይሆን ያደርጋል። ምክንያቱም ከታች ሲሆኑ የሴቷን እንቅስቃሴ እያያሉ፣ የሴቷን ፊት እያያሉ፣ የሴቷን እያንዳንዷን እንቅስቃሴ እያያሉ ሰውነቷን መነካካት ይጀምራሉ እና ሙሉ ለሙሉ እዛ ቦታ ላይ ሀሳባቸው እንዳይሆን ያደርጋል። ሌላ ቦታ እንዲሄድ ለሁለት እንዲከፈል ስለሚያደርግ በጣም እንዲቆዩ ያደርጋቸዋል ማለት ነው። ስለዚህ ሙሉ ትኩረቱ ወሲብ ላይ ስለማይሆን የተለያዩ የሰውነት ክፍሎቿን በመመልከት በመነካካት ፊቷን በመመልከት የእሷን ሁኔታ በመገንዘብ ሀሳቡ ወደ ሌላ ነገር ሲሄድ ከስር የሚደረገው የወሲብ ግንኙነት ይረሳል ማለት ነው። ስለዚህ በዚህ መልኩ የመቆየት እድሉ በጣም ሰፊ ይሆናል ማለት ነው። ሴቷ ከላይ ሆና ወንዱ ከታች ሆኖ በተለይ ደግሞ ረዥም ሰዓት ወይም ረዥም ደቂቃ መቆየት የማትችሉ ወንዶች ሴቷን ከላይ አርጋችሁ እናንተ ከስር ሆናችሁ ይህንን ፖዚሽን ብትሞክሩት እጅግ አስገራሚ ለውጥ እንደምታገኙበት እርግጠኛ ነኝ። በሁለተኛ ደረጃ ላይ የምንመለከተው ወንዶች ረዘም ላለ ሰዓት የሚያቆያቸው ፖዚሽን ወንዱ ከኋላ ሆኖ ሴቷ ደግሞ በጎኗ ተኝታ ሴቷ ለወንዱ ጀርባዋን ሰጥታ ስትተኛ እሱ ደግሞ ከስር ገብቶ ከኋላ ሆኖ ማለት ነው እግሯን ከፍ አርጎ ከስር በሚደረግ ወሲብ እጅግ ሴቷን ማርካት ይቻላል። ሴቷ በጀርባዋ ተኝታ ጀርባዋን ሰጥታችሁ እናንተ አልተሸከማችኋትም። ስለዚህ እዚህ ጋር የእጅ ተግባር ይታያል ማለት ነው። ስለዚህ እዚህ ጋር ሁለቱም እጃችሁን በመጠቀም
ማስደሰት ትችላላችሁ ማለት ነው። ስለዚህ እጃችሁን በመጠቀም ቀስ ብላችሁ ግንኙነት ብታደርጉ ይህ ፖዚሽን እጅግ በጣም የሚመረጥና የሴቷን ብልት በጣም የሚያረጥብ ወይም በእጃችሁ ስትነካኩ ከወሲቡ ጋር አርጋችሁ ከላይ ያለው ክፍል በእጃችሁ እየነካካችሁ ከኋላ ደግሞ ወሲብ ብትፈጽሙ እጅግ ሴቷን የእርካታ ጥግ ላይ የሚያደርሳትና ይህን ፖዚሽን ብትጠቀሙ እጅግ በጣም ውጤታማ መሆን ትችላላችሁ ማለት ነው። ስለዚህ እናንተ ከጀርባ ሆናችሁ ሴቷን በጎኗ አስተኝታችሁ በቀኝም ሆነ በግራ እጃችሁ ፖዚሽን በመቀያየር ማድረግ ትችላላችሁ ማለት ነው። ይህንን ስታደርጉ በጣም ሴቷን በጣም ስሜታዊ ትሆናለች። ስሜቷ ጣራ ይነካል ማለት ነው። ይህንን በመጠቀም እናንተም በርካታ ደቂቃዎችን መቆየት ትችላላችሁ ማለት ነው። በሶስተኛና በመጨረሻ ላይ የምንመለከተው ካት የሚባለው ወሲባዊ ፖዚሽን ነው። ይህ ፖዚሽን በጣም ሴቶችን ተሎ ለማስጨረስ የሚረዳና ወንዶችን ደግሞ እንድትቆዩ የሚያደርጋችሁ ይሆናል ማለት ነው። ወሲብ ላይ እናንተ እንድትቆዩ ያደርጋችኋል። ሴቶችን ደግሞ በተቃራኒው ተሎ እንዲጨርሱ ያደርጋችኋል ማለት ነው። ተሎ እየጨረሳችሁ የተቸገራችሁ ወንዶች እጅግ በጣም ጠቃሚ ፖዚሽን ነው። ሴቷ በጀርባዋ ትተኛለች። ከእናንተ ከኋላ ሆናችሁ የሚፈጸም የወሲብ አይነት ነው። ሴቷ ወዲያውኑ የእርካታ ጫፍ ላይ እያደርሳታል። ይህንን ፖዚሽን ብትጠቀሙ የስረኛውን ሳይሆን የላይኛዋን የብልቷን ክፍል ስለሚያገኘው እጅግ በጣም ስሜታዊ ትሆናለች። ስሜቷ ወዲያውኑ ጣራ ይነካል ማለት ነው። ይህንን ፖዚሽን ብትጠቀሙ እጅግ በጣም ጠቃሚ ይሆናል። ምክንያቱም ይህንን ፖዚሽን ከተጠቀማችሁ ቁጥር የላይኛውን ክፍል በደንብ አድርጎ ያሸዋል። ሴቷ ወዲያውኑ እንድትጨርስ ያደርጋታል። እናንተ ደግሞ ወሲብ ላይ ብዙ ሰዓት እንድትቆዩ ያደርጋቸዋል ማለት ነው። ስለዚህ ውድ ተመልካቾቼ እነዚህን ከላይ እየጠቀስኩላችሁን ነገሮች ወሲብ ላይ ተሎ የምትጨርሱ ከሆነ ሴቷም አረካ ብላችሁ ከተቸገራችሁ እነዚህን ነገሮች ብትሞክሩ በጣም ውጤታማ ትሆናላችሁ ማለት ነው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። ሀሳብ አስተያየታችሁን በኮመንት መስጫ ቦክስ ላይ ያስቀምጡልኝ። ይህንን ቪዲዮ ላይክ በማድረግ ለሌሎች ሰዎች እንዲደርስ ማድረግ ትችላላችሁ። ለወዳጅ ዘመዶቻችሁ ይጠቅማል ካላችሁ ሼር እንድታደርጉ በአክብሮት ጋበዝኳችሁ። በሌላ በተመሳሳይ ቪዲዮ እስክመለስ ሰላም ጤና ለእናንተ ለውድ ኢትዮጵያውያን ይሁን። መልካም ጊዜ